አካውንቱን ክሬት ካደረጋችሁ በኋላ ሁለት አይነት አማራጮች ነው ያሉት። አንደኛው እዚህ ጋር የማስቀምጥላችሁን ኮድ የሰርች ባሩ ላይ እቃዎች ዝርዝር ካመጣላችሁ ወደ ሾፑ ካመጣችሁ የሰርች ቦታው ላይ እቃ ሰርች የምታደርጉበት ቦታ ላይ ይሄንን ኮድ እዛ ላይ ስትጽፉት ቀጥታ ወደ አፊሊየት ፕሮግራሙ ገጽ ላይ ይዟችሁ ይመጣል። አንደኛው አማራጭ ይሄ ነው። በዚህኛው ደግሞ ማያመጣችሁ ከሆነ ደግሞ ባዮ ላይ ያለውን ሊንክ ቀጥታ ስትጫኑት ደግሞ ወደዚህ በተመሳሳይ የሆነ ገጽ ይዟችሁ ይመጣል። በሁለቱ አማራጮች በኔ ሊንክ ጆይን ማድረግ ትችላላችሁ ማለት ነው። ከገባችሁ በኋላ ደግሞ ያሉትን ስቴፖች አንድ በአንድ በደንብ አስረዳችኋለሁ ማለት ነው። ሜክ ሹር 1000 ተከታይ በላይ ያለው የቲክቶክ ወይ የዩቲዩብ ወይም ደግሞ የኢንስታግራም አካውንት ሊኖራችሁ እንደሚገባ። ሁለተኛው ደግሞ መጀመሪያው ቪዲዮ ላይ እንዳስረዳችሁ ሊንኩን ስትጫኑ ወደ አፊሊየት ፕሮግራሙ ጆይን ማድረግ እንደምትችሉ አትችሉም እያላችሁ ከሆነ እናንተ ያላችሁበት ሀገር ይሄ ፕሮግራም አይሰራም ማለት ነው። ለጊዜው ሌላ ተጨማሪ የሆኑ ነገሮችን ስናገኝ ደግሞ ለእናንተ ሼር እናደርጋችኋለን። በሶስተኛው ቪዲዮ ሙሉ ነገሩን አስረዳችኋለሁ። ከቀጣዩ ቪዲዮ ከክሊክ ሳሚ ጋር see you in the next video